አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፈላችኋለሁ። የፈትህያ የህይወት ጉዞዎች ክፍል 2 በእውነተኛ ታሪክ ላይ የተመሰረተ። የፈትያ የፎቶ አባት ከመቀመጫው ብድግ ብሎ ሰላምታ ከተቀያየሩ በኋላ የመቀመጫውን ወንበር በእጁ እያመላከታቸው የጓጉለትን መልካም ዜና ያበስራቸው ያዘ ብለን ነበር ያቆምነው። በመጀመሪያ እንኳን ደስ አላችሁ፣ ጥሩ እድል ነው ያለሽ ፈትያ እያለ ንግግሮችን ሲያደርግ፣ ፈትያ ጥሩ እድል ነው ያለሽ ነው ያልከው? እኔ እድለኛ የቱጋ ነው? የእኔ እድል ግን ከእናት አይሉ እናት የለኝ፣ ከአባት አይሉ አባት የለኝ፣ ከጤና አይሉ ጤና የተዛብቶብኝ የህይወት ጨለማ ገና በልጅነት ወርሶኝ፣ የእኔ እድል የቱጋ ነው እኮ? የት ነው? ለምንድን ነው ግን ሰዎች በእኔ ላይ የሚቀልዱት? አጎቴም አንቺ እድለኛ ነሽ ይለኛል። እኔ ግን እኔ ነኝ። ለመጽናናት ከሚያደርጉት ከውሸት እድለኛ ነሽ ይልቅ እነዛ አንቺ ገፊ ባትወለጅ ይሻል ነበር፣ እናትና አባትሽን ገፋሽ፣ ምን ነው መሀን ሆነው ቀርተው ቢሆን ኖሮ እያሉ ስለ እኔ እድለቢስነት እውነቱን የሚነግሩኝ ይሻሉኝ ነበር። በቃ እውነትም መራራ ቢሆንም መቀበል ይሻለኛል። እኔ እድለኛ አይደለሁም እድለቢስ እንጂ እያለች ውስጧ በከፍተኛ መከፋት እየተተረማመሰ በጥያቄ በሀሳብ ሰላሟን ነሳት። እፊቷ ላይ በመጠኑም ቢሆን ይታይ የነበረው ፈገግታ በቅጽበት ወደ መከፋት ተቀይሮ ሲያያት የፎቶ አባት ምን ነው ፈትያ የመከፋት ስሜት ይታይብሻል? እኔ እኮ እያልኩ ያለሁት እድለኛ ነሽ፣ ብዙ ሳትመላለሽና ሳትጉላሊ በአንድ ጊዜ እንድትታከሚ ሁሉም ነገሮችን አልቀውልሻል። ሰሞኑ እንዳንቺ የሚታከሙ 2 ልጆች ስላሉ ከእነሱ ጋር አብረሽ ትታከሚያለሽ እያልኩ ነበር። አንቺ ግን የሰማሽኝ ራሱ አይመስለኝም ሲላት ወደ መሬት እያቀረቀረች እድለኛ ነሽ የሚለውን ባትደግመው ምናልባት እያለች በውስጧ ሲተረማመስ የነበሩ ጥያቄዎችና ሀሳቧን የሰማባት እስከሚመስል ድረስ በዝምታ ተዋጠች። የፈትያ አጎት የፈትያ ዝምታ ለመስበር ፈቲ ልጄ አንቺ እኮ እድለኛ ነሽ፣ ደስ ሊልሽ ይገባል። ይሄው ታክመሽ ትምህርትሽ ልትቀጥይ ነው፣ አላህ ነገሮችን እያስተካከለልሽ ነው እያሉ የፈትያ ፎቶ አባት ታዲያ መቼ እንንጣ ልጄ፣ ቀጠሮ ስጠንና እንንጣ፣ ከዛም ወዲህ ብቅ እያልን እየመጣን እንጠይቃችኋለን፣ በጣም ነው የምናመሰግነው በማለት ጥያቄዎቹንና ምስጋናቸውን በአንድ ላይ ያቀረቡ። የፈትያ የፎቶ አባት ትንሽ እንደማሰብ ካደረጉ በኋላ ከሳምንት በኋላ ይሄዳሉ፣ ከዚያም ብቅ እያላችሁ መጠየቅ ይቻላል፣ ለአሁኑ ግን ወደ ቤታችሁ መሄድ ትችላላችሁ በማለት የፈትያን በጥሩ ቃላቶችን አጽናንቶ ተሰነባበታት። ፈትያ አጎቷ ወደ ቤታቸው ሲመለሱ ሁለቱም ለረጅም ደቂቃ ሳይነጋገሩ በአንድ አይነት ሀሳብ ተወጥረው የእግር ጉዟቸው ላይ የሀሳብ ማዕበል ተጨምሮበት እየከነፉ ስላለ ፈትያ በውስጧ ያሳሰባት ጥያቄ በማንሳት ዝምታዋን እንዲህ ስትል ሰበረችው። አጎቴ አዲስ አበባ ግን የምሄደው ከማን ጋ ነው? የፈትያ ጥያቄ ከአፏ እንደወጣ አጎቷም እኔም ይሄንን እያሰብኩ ነበር፣ በዝምታ እየተድበሰበስኩ ዝም ያልኩሽ ልጄ፣ ምን ማድረግ እንዳለብኝ አላውቅም። እነሱ ያንቺን ወጪ እንጂ የኔን ወጪ አይሸፍኑም በማለት ሌላ ነገር ሳይጨምሩ ወደ ዝምታቸው ተመለሱ። የፈትያ አጎት ደግነትና እጅግ ሲበዛ አዛኝ፣ እጅግ ሀብት ከፈጣሪ አልተሰጣቸውም። ለእሳቸው የተሰጣቸው ነገር ቢኖር ጥሩ ስነ ምግባርና አዛኝነታቸው ብቻ ነው። ልጃቸው እንኳን የሚያስተዳድሩት አመት ከአመት ከምታደርሳቸው ከእጅ ወደ አፍ በሆነችው የእርሻ ሰብላቸው ነው። የፈትያ አባት ቢሆኑ ይሄው ነው የሚኖሩ። የእርሻ ሰብል ባይኖራቸውም በአነስተኛ የንግድ እንቅስቃሴ የሚተዳደሩ ሲሆኑ ከፈትያ በፊት የጤና እክል ያጋጠመውን ሙራድ በማሳከም ከብዙ ወጪ ያወጡ ሲሆን የአጎታቸውም ጤና ከተናጋ ጀምሮ ጤናቸው
ጤናቸውን ለመመላለስ የሆስፒታል ብዙ ገንዘብ አውጥተዋል። የቀረውና ፈትያ እጅ ሳይገባ የአባቷ ህይወት እንዳለፈ እንጀራ እናታቸው አሸሽተው ደብቀውታል። ህይወት ለነፈትያ ጀርባዋን እንጂ ፊቷን ሰጥታቸው አታውቅም። በሁሉም ነገር የህይወት ምስቁልቁል በእነሱ ላይ የበለጠ እየተውሰበሰበ ነው። ዛሬም ይሄው የማይፈታ ውስብስብ ችግር ነው የገጠማት። ምንም እንኳን ብቻዋን ብትሄድም የሚያጋጥማት ነገር ባይታወቅም ፈትያ አስፈርቷታል። ከቤት ወጥታ ራቅ ያለ ቦታ ሂዳ የማታውቅ መሆኗ ደግሞ የበለጠ ፍርሃት ቢያሳድርባትም ፍርሃቷን ሰብራ አጎቷን ከዚህ በላይ ላለማስቸገር ብቻዋን ለመሄድ ወስናለች። ቀናትን እየተካ የፈትያ ቀጠሮ ደርሶ ከተባለበት 2 ልጆች ጋር ከድርጅቱ አንድ አካዳሚ ተመድቦላቸው ከ800 በላይ ኪሎ ሜትርን አቆራርጠው አዲስ አበባ ገቡ። አዲስ አበባ እንደገቡ ከታካሚዎች ውስጥ አንዷ ሴት በመሆኗ ፈትያ ከሷ ጋር ለማደር እድሉን አግኝታለች። ፈትያ ከልጅቱ ጋር ያላት ትውውቅ ለማጠናከር ፈትያ እባላለሁ ስትላት ራሷን በማስተዋወቅ ለልጅቱ እድል ሰጠቻት። ትዕግስት እባላለሁ። እንደ ስሜ ፈጣሪ ትዕግስቱን ሰጥቶኝ ነው መሰል አስቸጋሪ በሽታ ባሰለች ቀጠሮ እየተመላለስኩ እታከም ይዣለሁ። አንቺ አዲስ ነሽ መሰል ከዚህ በፊት አይቼሽ አላውቅም በማለት ተስፋ በቆረጠ አነጋገር አስተዋወቀቻት። ስለ ህመማቸው ይጫወቱ ጀመር። ያመመው አንድጋ በነበር ያንኑ ይጫወተው ነበር እንደሚባለው ፈትያ ትዕግስቷ ስለ ህመማቸው እየተጫወቱ የሌሊት አጋማሹ አገባደዋል። ፈትያ የፈራችው ነገር ምንም ሳያጋጥማት ከትዕግስት ጋር የአዲስ አበባን ቆይታዋ ጨርሳ ምርመራዋን እንደጨረሰች ወደ አጎቷ በመመለስ ከተደጋጋሚ ቀጠሮች በኋላ በመጨረሻ ኦፕራሲዮን መደረጊያዋ ደረሰ። ኦፕራሲዮን የሚያደርጉ ዶክተር ማነው ፈራሚ? የሚፈርመው በህይወቷ ላይ የሆነ ነገር ቢፈጠር ቤተሰብ የፈረመው ፊርማ ያስፈልጋል እያሉ ፈትያና የፎቶ አባቷን ይመለከታቸው ያዙ። ከተደጋጋሚ ቀጠሮች በኋላ በመጨረሻ ኦፕራሲዮን መደረጊያዋ ደረሰው። ኦፕራሲዮን የሚያደርጉት ዶክተር ማነው ፊርማ የሚፈርመው? በህይወቷ ላይ የሆነ ነገር ቢፈጠር ቤተሰብ የፈረመው ፊርማ ያስፈልገናል እያሉ ፈትያንና የፎቶ አባቷን ይመለከታቸው ያዙ። ፈትያ የእሷ ኦፕራሲዮን መሆን ምንም ሳይገርማት ከጎኗ የኔ የምትለው ሰው ማንም ባለመኖሩ እየተከፋች በራሷ ህይወት ላይ ራሷ ፈርማ ኦፕራሲዮን ተደረገች። ፈትያ የኔ የምትለው ሰው ማንም ባይኖርም የኔ የምትለው አላህ ነገሮችን አቅልሎላት ኦፕራሲዮን ሰዓት በሰላም ተጠናቆ ለ20 ቀን እዛው ጥቁር አንበሳ ሆስፒታል ተኝታ ቆየች። ፈትያ በሆስፒታል ቆይታዋ ማንም መጥቶ አልጠየቃት። ገጠር ያሉ ዘመዶቿ እንኳን አዲስ አበባ ሂደው ሊጠይቋት ይቅርና እዛው በዛው ብዙም የመጠያየቅ ልምድ የላቸው። የቲምን የመጠየቅ ዋጋ ምን ያህል ውድ አጅር እንደሚያስገኝ የበጎ ስራ ዋጋ ምን ያህል ውድ እንደሆነ አልተረዱም። ፈትያ ከጎኗ ያሉ ታካሚዎች በመጠየቂያቸው ተከበው በሰው ፍቅር ሲንበሸበሹ ስታይ ከሰው እንዳልተፈጠረች ያህል ብቸኝነት ተሰምቷት፣ አንዳንድ ግን እንደሷ ጠያቂ የሌላቸው ታካሚዎች ጋር በመሄድ ብቸኝነትን ለማባረር ትሞክራለች። ፈትያ በሆስፒታል ቆይታዋ ብዙ ነገሮችንም ታዝባለች። የተቸገረ ሰው ለመጠየቅ ሰው መሆን እንጂ ማወቅ አያስፈልግም በሚለው አባባል ሰዎችን አባባሉን ይጠቀሙታል እንጂ አብዛኞቻቸው ሰዎችን የማይተገብሩ ያልተረዱ እዛ ሆስፒታል እያለች የተረዳችው እዛ ሆስፒታል እያለች ነበር። ሰዎች የተቸገረን ከመጠየቅ ይልቅ ወደ አልተቸገረ ሰዎች ማድላታቸው እያለህ ካልሆነ የሌለህ የለህም የተባለው በተግባር እየፈጸሙት ይመስላል። ፈትያ ወደፊት እሷ ጥሩ ድርጅት ላይ ከደረሰች ምን አይነት ሰዎችን የት ቦታ ሂደው መርዳት እና መጠየቅ እንዳለባት ራሷን አሁን ባለችበት ቦታ አስቀምጣ ትምህርት ወስዳበታለች። ፈትያ ከ20 ቀን በኋላ አጎቷ ጋር በመመለስ ትምህርቷን ለመከታተል ቢሞክርም የፈትያ አጎት ለፈትያ በቻሉት አቅም በሚያደርጉት ድጋፍ የተነሳ ከሚስቶቻቸው ያለመግባባት ተፈጥሮ ሚስቶቻቸው ፈትያ ዓይንሽን ለአፈር ማለት ጀምረዋል። ከቤት ወጥታ ሌላ ቦታ እንዳትኖር
ከቤት ወጥታ ሌላ ቦታ እንድትኖር ባቀረቡት ጥያቄ የተነሳ የፈትያ አጎት ፈቃደኛ ባለመሆናቸው ብዙ ጊዜ በፈትያ ምክንያት ለሽምግልና ቢቀርቡም የፈትያ አጎት ከፈትያ ጎን መሆናቸውን ፈትያን በመጠኑም ቢሆን እያስደሰቷት ትምህርቷን እየተከታተለች እያለ ብዙም ሳትቆይ የህይወት መሰናክል አሁንም እንቅፋቶች ደርድሮ የህይወት ጉዞዋን ሊያረማምድ አልቻለም። ለሁለተኛ ጊዜ ጤናዋ በመታወክ ድጋሜው ኦፕራሲ ሆና ከሆስፒታል እንደወጣች የአጎቷ ኑሮ ከመፍረስና ለእሷ ጥላቻ ካላት ሚስታቸው ከመኖር ይልቅ አዲስ አበባ ጎዳናዎች ላይ መውደቅ ምርጫዋ አደረገች። ፈትያ በአዲስ አበባ ጎዳናዎች ላይ ዝናብና ብርድ እየተፈራረቀባት አንድ ቀንም አስባ የማታውቀውን የጎዳና ህይወት ወደቀች። ፈትያ አሁን ከህይወቷ ጉዞዋ በምታደርገው እልህ አስጨራሽ ፊልማ የተሸነፈች ይመስላል። ጠጋ ብላ ለተመለከታት ሰው ፊቷ ላይ እጅግ ተስፋ መቁረጥና የሀዘን ስሜት ይታይባታል። ፈትያ ጎዳና ተዳዳሪዎች እንኳን ለመግባባት ከመፍራት የተነሳ ረሃብ የቻለውን ያህል ተጫወተባት። ምግብ ከየት እንደሚገኝ ራሱ ለራሱ ሁሉም ነገር አዲስ ነው የሆነባት። አዲስ አበባ መሆኗን የተመለከቱት አንድ ሰው የጎዳና ህይወት ያጋጠማቸው በእድሜ ገፋ ያሉ እናት እዛው የጎዳና ላስቲክ ቤታቸው አስጠግተዋት ከየት እንደመጣች እየጠየቁ ከሆስፒታል ለምን ነው የመጡት? እንጀራ ይሉት ዳቦ፣ ሁሉንም ያካተተው ፍራፍሬ የቀረበላት ከየት እንደመጣች ጠየቋት። ለማንኛውም ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።